ይህም ያልፋል። ንጉሱ በግዛቱ የሚኖር አንድ የታወቀ አንጥረኛ ቤተ መንግስት ድረስ በማስጠራት ደስ ይለኝ የረገብና ቀዝቀዝ የሚያደርገኝ ሲከፋይ ደግሞ የሚያበረታታኝና ተስፋ የሚሰጠኝ በኪስ የሚይዘው ምልክት ቅረጽልኝ አለው። ስለዚህ ንጉሱ የፈለገው ሲከፋውም ሲደሰትም ምልክቱ ከኪስ አውጥቶ ማንበብና በዚያም ራሱ ስሜት በሚገባ መቆጣጠር ነው። ለአንጥረኛው ምልክቱን በተፈለገው ቅርጽና መጠን መስራቱ በጣም ቀላል ነበር። ነገር ግን በምልክቱ ላይ ምን ብሎ እንደሚጽፍ ማወቅ ስላልቻለ በጣም ተቸገረ። ስለዚህ ወደ አንድ አዋቂ ሰው ዘንድ በመሄድ ንጉሱ ስለጠየቀው ጥያቄ ከነገረው በኋላ ምልክቱ ላይ ምን ብዬ ብጽፍ ነው ንጉሱ ሲከፋው ሊያበረታታው ሲደሰት ደግሞ ረገብ ሊያደርገው የሚችል በማለት ጠየቀው። አዋቂውም ሰው ትንሽ ካሰበ በኋላ በምልክቱ ላይ ይህም ያልፋል ብለህ ጻፍ፣ ምክንያቱም ንጉሱ ድል ባደረገ ወይም በተደሰተ ጊዜ ቀዝቀዝ ያደርገዋል፣ በተከፋ ጊዜ ደግሞ ተስፋ ይሰጠዋል አለው። የተሸፈነ ማንነት ሲገለጥ አንድ የካቶሊክ ቄስ ለ25 ዓመታት በተከታታይ አንድ ቤተክርስቲያን ውስጥ ካገለገሉ በኋላ በጡረታ ተገድለው በምትካቸው ሌላ ቄስ ተመደቡ። እኒህ ቄስ ለረጅም ዓመታት ለሰጡት አገልግሎት ምስጋና ለማቅረብ ህዝቡ በገንዘብ አዋጥቶ የእራት ግብዣ አዘጋጀ። በክብር እንግዳነትም የከተማዋን እውቅና የተከበረ ፖለቲከኛ እንዲገኝና ንግግር እንዲያደርግ ጋበዙት። በዝግጅቱ ዕለት የተጋበዘው የክብር እንግዳ ይደርሳል ተብሎ የተጠበቀበት ሰዓት በጣም ዘገየ። ስለዚህ እንግዶቹ እንዳይሰለቹ የክብር እንግዳው እስኪመጣ ድረስ በጡረታ የተገለገሉ ቄስ አጠር ያለ ንግግር እንዲያደርጉ ወደ መድረኩ ተጋበዙ። ቄሱም ተነስተው እንዲህ አሉ። የዛሬ 25 ዓመት እዚህ ተመድቤ ልክ እንደጀመርኩ ወዲያውኑ ለቅቄ ለመሄድ ወስኜ ነበር። ምክንያቱም ስራ የጀመርኩ ቀን ወደ ንስሐ ክፍል የመጣው የመጀመሪያው ሰው የተናገረው በጣም አስደንጋጭ ነበር። ይህ ሰው ልክ እንደገባ ቴሌቪዥን እንደሰረቀ፣ ፖሊስ ሲያስቆመው ሲል የመግደል ሙከራ እንዳደረገ፣ ከወላጆቹ ገንዘብ እንደዘረፈ፣ ከሚሰራበት ስራ ቦታ በጣም ብዙ ገንዘብ እንደሰረቀ፣ ካለቃው ሚስት ጋር እንደሚማግጥና ሐሺሽ እንደሚያጨስ ሲነግረኝ በጣም ደነገጥኩ። እንደዚህ አይነት መጥፎ ነገር ቦታ ለምን አመጣኝ ብዬ ፈጣሪን ጠየቅኩ። ስለዚህ ጥዬ ለመሄድ ዝግጅቴን ጀመርኩ ነበር። ነገር ግን እየቆየው ሳለ ሌላው ህዝብ እንደዚህ እንዳልሆነ ተረዳው። ብዙ እየቆየው ሲሄድም እንደዚህ አይነት ጥሩ ህዝብ ያለበት ጋር በመመደቤ እድለኛ መሆኔን ተረድቼ በጣም ደስተኛ በመሆኔ ለ25 ዓመታት ደስ ብሎኝ ኖርኳል። ቄሱ ልክ ቄሱ ንግግራቸውን እንደጨረሱ ሲጠበቅ የነበረው የክብር እንግዳ ደረሰ። ይህ የከተማው ፖለቲከኛ በቀጥታ ወደ መድረክ በመሄድ በመዘግየቱ የተሰበሰበውን ህዝብ ይቅርታ ጠይቆ ንግግሩን ጀመረ። እኚህ ተወዳጅ ቄስ በዚህ ቤተ ክርስቲያን የመጡበት የመጀመሪያው ቀን ሁሌም አልረሳውም አለ የክብር እንግዳው። ምክንያቱም ስራ እንደጀመሩ ለንስሐ እሳቸው ጋር የገባው የመጀመሪያው ሰው እኔ ነበርኩ አለ እውቁ ፖለቲከኛ ንግግሩን በመቀጠል። በዚህ ሁኔታ ተሸፋፍኖ የቆየ ማንነት በአደባባይ ተገለጠ ማለት ነው።